የእውነት ቦታ አግኝቼ አይደለም። ታዲያ ለማን ነው ብሩን የፈለግሽው? ለዩቱብ ቪዲዮ። ምን ዩቱብ ቪዲዮ ልትከፍሪ ነው? እኔ ስላደረግሽ ነው፣ ምናልባት ላስጨንቀሽ ብዬ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁኝ። ዛሬ ወንድሜን ፍራንክ ላደረገው ነው። እስኪ ብር አበድረኝ። ብር እንደሌለው አውቃለሁ፣ ምክንያቱም የሚሰራውን ስራ አስይዞበታል እና እንደሌለው አውቃለሁ። ስለዚህ ተበድረህም ተቀድመህም ግን አበድረኝ ምናምን ፈልጌው ነው እላለሁኝ። እስኪ የሚለውን አብረን እንሰማለን። ልደውልለት። አሁን እየደወለ ነበር። እየጠራ ነው። ካነሳ ሄሎ፣ እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። ደህና ነህ? ምን መሄጃ አለኝ እና እሄዳለሁ። መሄጃ ኖሮች ነው እንጂ እኔ የምልህ ስማኝ፣ ቦታ አገኘሁ እኮ ነግረሽኝ እኮ ቅድማ በጽሁፍ ነገርኩህ። ደስ ይላል። ታዲያ የት ነው ጎጎ? የባለፈው ቦታ ነው ወይስ ሌላ ቦታ? ኧረ ሌላ ነው፣ ቆንጆ ቦታ ነው። የት አካባቢ ነው? አይተሽዋል ቦታው ምናምን? አዎ አውቀዋለሁ፣ በአካል ነግረውኝ ከዛ አወቅኩት። እና ግን በጣም ውድ ነው፣ ብር አነሳኝ። ስንት ተባለ ብሩ? በጣም ውድ ነው። ምን 1.5 ተባለ? 1.5 ቦታ ብቻ ስንት ተብሎ ነው? እዛ ሲደርስ ስንት ተብሎ ነው? እሺ ወደ 1 ሚሊዮን ይደርሳል። 1 ሚሊዮን? ታዲያ አሁን ስንት ብር ያጎድለሽ? 200 ሺህ። 200 ሺህ ብሩ አሁን አስቸኳይ ነው? ግዴታ ነው? አዎ ግዴታ። ሌላ ደግሞ አይቆየንም መስከረው? ኧረ አይቆይም። እስከዛ 3 ቀን 4 ቀን የቀረውኝ እና 100 ሺህ ብሩን አግኝቼ 100 ሺህ ብር ጎደለ። አንቺ ያውን ትንሽ እስከሩ ይቆዩና ምን ችግር አለው? ወይ ሮቡ ወይ እሺ፣ እስካሁን ሳይቆይ ነው። ከምር ጠይቄ ነበር ቤተሰብና ልጅ የምትገዢው ከሆነ ያንተ ቢያንስ እስከ ማክሰኞ ምናምን ቢቆዩ አሪፍ ነበረ። ግን እንደዛ ቢሚሉ ከሆነ እንኳን ዝም ብዬ አሁን የማወርድበት ነው ተውና ሰብሰብ አድርጌ እስከ እሑድ ባለው ሰብስቤ በሰኞ ግን ይሞላልካል 100 ሺህ እስከ ሰኞ። ኧረ እስከ ሰኞ ይሞላል። አንቺ ምን አባቱ ይሞላል 100 ሺህ? 100 ሺህ እስከ ሰኞ? ኧረ እፈልጋለሁ። ያው 100 ሺህ እፈልጋለሁ። ያበደሩኝ ሰዎች አሉ፣ የእነሱን አዘገይባቸዋለሁ። አሁን 100 ያበደሩኛሉ። አንቺ ኖርማል ይሄን አንቺ አስገባልሽና ዞሮ ያሉሽ ሰኞ አስገባናቸው። ግን እስከዚያ ቢረጋጉ አሁን ውሉ ይዋዋሉ። 100 ሺህ ብዙ ብር እኮ አይደለም። 100 ሺህ ብር እንደዛ ከሆነ ማለት ነው። አይ አንቺ አሁን ስላስቸኮልሽ ነው እንጂ እስከ ሰኞ በደምብ በዛም በዚህም ብዬ እኔ የምወርድበትን እየተውኩኝ ያንቺ የሚቀድመው ነገር ይቀድማል። ሆኖ ከዛ በኋላ ኖርማል ነው። እሺ በምን ትሰራለህ? ከዛ በኋላ በምን ትሰራለህ? ቢያንስ ነው ለመመለስ እኮ ከ2 ወር በላይ ይወስድብኛል። ኖርማል ነው። ምን ያንቺ እኮ አለ፣ ግማሹ እኮ የራስሽ ነው። እሱማ ችግር የለውም፣ ግን ተጨማሪ ነው። ኖርማል ነው፣ ችግር የለም። እሱ እንደዛ እያደረገ ነው።
በኋላ ከሱ እያደረግሽ ደግሞ ትመልሻለሽ። አሁን ገና ካለፈ በኋላ እኮ ብድሩ ምናምን ወደዛ የእነሱን ብድር ለመመለስ ይከብዳል በሚለው ነው እንጂ ቀስ ቀስ እያደረኩኝ እሰጣቸዋለሁ። ቶሎ ያሉኝን ቆይ ቆይ እያልኩኝ ግማሽ እያደረኩኝ ከዛ ይመጣል እልሻለሁ። ደግሞ ይሳካላል። እግዚአብሔር ይግዘን ነው ችግር የለም። ዋናው ግን ቦታውን ለነገ ካልግድ ለነገ የትም አላገኝም። ከነዚህ ብቻ የሶስት ቀን 4 ቀን አሉኝ። ዛሬ ስንት ቀን? ዛሬ ማን ነው? ቆይ ዛሬ እኮ አሉኝ አምስት ነው ከሶስት ቀን 4 ቀን አሉኝ። እንዳያመልጥሽ ቦታ ጥሩ ቦታ ነው አሉ። ሶስት ቀን 4 ቀን ማለት ይቆላል። 3 ቀን 4 ቀን ማለት ይሄ ነው። 3 ቀን ማለት ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ 4 ቀን ሰኞ ማለት ነው። ዞሮ እንደዛ ስለሚሆን እኔ በምችለው እንደዛ ልሞክር። ዱቤ ምናምን የሰጡኝ ሰዎችም እንድሰባስብና እንደዛ እናድርግ። ከዛ በኋላ አንቺ እንትን ታያለሽ። እቁብ ውስጥ አልደረሰሽም እንዴ? እቁብ ነው ከእቁብ ጋር ነው። እቁብ ደርሰሻል? አዎ ማለት ነው። ገና አልሰጡሽም? ደርሶኝም ሳይሆን እንትን የእነሱ ግዴታን ያን አንተ እንቁላል አውጥተህ ነበርና ምንድን ነው ያለው ብር አይኖርህም ብዬ እነሱን ጠየኳቸውኝ። ስማት ግን ያው ማለት በቀድ ባለፈው በጣም እንቁላል እየተወደደ ነበር። በጣም እየተወደደ ስለነበር አንገም እኮ ነገር ይችላል ምንም በሌለም እንጂ ያልኩ የሀገሮች ነበር ብር እኔ ላይ የለም ነበር። ግን አሁን ሶስት ቀን 4 ቀን ጥሩ ነው ይነጋገሩትና 100 ሺህ ብሩን ካገኘሽ ይነጋገሩና በኋላ ኖርማል ነው የኛውን ለዛ ይታገሱሻል። ለዛ የቁስ በየወሩ ስንት ነው የምትሉት? አንድ ሺህ ሙሉ ነው የምትሉት? አይ እንደዚህ ነው እኮ። ታዲያ ችግር ጊዜ ካልደረሰ ታዲያ ምን ነው እኮ? አይ የእሱ ችግር የለውም ሰጥቻለሁ ብለዋለኝ። የምትበላው ሌላ ልጅ ነበረች እኔ ቀድማለሁ አልኳትኝ። ችግር የለውም ማለት በቃ የት አካባቢ ነው ቦታ ተባለ? ቦታ የት አካባቢ ነው ተባለ? ተሽር እንደዚህ ቀላል ነው እንዴ? አንቺ 400 ሺህ ብር እኮ ይሄን ያክል ብዙ አይደለም። አንቺ ብዙ ነው እንዴ? ወይኔ ተበደረ ማርያምን። እኔማ ብር የለህም አሁን ላይ እንቁላል ስለተሳበስ ብር የለህም ታክላል ግዴታ ተበድረን ተቀድመህም አምጣልህ ባልክና ላስጨነቀህ ብሎ ነበረ። ነው ባልሽ የተበደረው እንደነበርኩሽ ማለት ነው። ስንት ብር ብድር ሰሞኑን ተበደረ ያለ መሰለኝ? ቢያንስ 200 እሱን አስቀምጠህ ነው እንዴ ለኔ የሚሰጠኝ? ምን ቸከራለ? ያንቺ እኮ የሚቀድም ነገር እኮ ነው እንዴ? ከዛ በኋላ ይሄኛውን ብር አሁን እኔ ለየሱቁ ለየምኑ አሁን አወጣዋለሁ። እስቲ እኔ እኮ እስከ ሳምንት ቢቆዩኝ ዘና እንላለን ያልኩት ለዛ ነበር። ሳምንት ማለት ነው አትይደው ኖርማል ሰጣችኋለሁ እኮ ነው ያልኩት። ግን ይሄ ቀላል ነው። እነሱ ተዋውለው ሲያበቁ ነው አብረው የሚያስገቡት። አዎ ለዛ ተወራጆስ ያው ኖርማል ነው ሲጀመር። እኔ እየቀለድኩት ነው እኔ ከምሬ አይደለም። ወይ ምንድን ነው እያልሽ ያለው? ብር ስለሌለህ ይኸውልህ በባለፈው እንቁላል አምጥተህበታል። ከዛ ለምን አጋጣሚውን አልጠቀምበትም ብዬ ብር የለውና ግዴታ 100 ሺህ ብር አበድረኝ አሁን ነው የምፈልገው በዚህ 2 ቀን 3 ቀን ልበልህ ብዬ እኮ ነው እንጂ የእውነት ቦታ አግኝቼ አይደለም። ታዲያ ለማን ነው ብሩን የፈለግሽው?
ለዩቱብ ቪዲዮ ምን ዩቲዩብ ቪዲዮ ልከፍሪ ነው? እኔ ክላረግሽ ነው ምናልባት ላስጨንቀሽ ብዬ ነው። ማትረቢ አባ ሞርሴ ያለ ቀላል እኮ ነው። መቶ ሺህ ብር ብዙ አድርገሽ እኔ ምርግዚ ነበር። ወይኔ በላቸው። አይ እንደዛ ብዙም ሳይሆን አንተ አሁን የለህም፣ ምክንያቱም እንቁላል አውጥተህበታል ብዬ እኮ ነው። እንቁላል አውጥተህበታለሁ፣ ግን ቅድሚያ የሚሰጠው ቅድሚያ ይሰጣል። እውነት ነው የምልሽ። ይኸኛው የሚወጣው ዕቃ እንዳለ እቃውን እንኳን የተሻለ አይደል? ለእያንዳንዱ ሱቆች ነው ያለኝ። አሁን እኮ እንቁላሉን እኮ የያዝኩት ምን መሰለሽ፣ ብሩ እየጨመረ ስለሚሄድ ለምሳሌ አሁን ባለፈው 18 ብር ነበር እንቁላል። 18 ብር እንቁላል ሲል ስንት እንቁላል ያዝኩኝ? 15,000 እንቁላል ያዝኩኝ። ወደ 300 ምናምን ሺህ ብር ነው የፈጀብኝ። እንደነገርኩሽ ወደ ተወደደያለሁ። ግን እሱ ተቀምጦ አሁን እኔ ምን እያደረኩ ነው? አዲስ እያስገባው ነው። እሱን አስገባና እሸጣለሁ። ያኛው እየጨመረልኝ ነው። ዛሬ አሁን እንቁላል 20 ብር ነው። 20 ብር ሲሸጥ 2,000 ብር አለው። ከ15,000 እንቁላል 30,000 ብር ትርፍ ታገኛለህ ማለት ነው። እናንተ ነው ያን እንደዚህ ትርፉን ነው እንጂ የሚቀርብኝ ቅድሚያ የሚቀርበው ቅድሚያ አንቺ ስንት ጊዜ እዛ ተወግሪ ዛጅባ አይት ማርያምን ተበላል። ምን ነው 300 ብር ብልህ 300 ብር እስቲ እኔ 300,000 ማገኛለሁ አልልሽም። 100,000 ብር ግን በጣም ቀላል። እኔ 100,000 ብር ብዙ ብር ነው ስትይኝ እኮ 100,000 ብር እንዴት ምክንያቱም እንዲህ 100,000 ብር አሁን ልፈልግበት ሰብሰብ በማለት በወረቀ በ3 ቀን ውስጥ አገኘዋለሁ። ሱቅ ላይ አብዛኛው ስለሚበተንብኝ ነው እንጂ እና ለምሳሌ ዓርብ ዕለት አሁን ዓርብ የሚገባ 50,000 ብር አለኝ ትምህርት ቤት ላይ ያለ ብር ብቻ ነው እንጂ እንደዚህ ብሩ ትልቅ አርጎ አምሮች ላይ ብሩ ሁሉ አስቀረዋለሁ። እሱ ዛሬ አሁን እስካሁን እስከ 8 ሰዓት ነበር ያለ፣ እስካሁን አልደወለም። ስለዚህ ዛሬ አልፈልገውም ብዬ ይሄን አስቀራለሁኝ። የትምህርት ቤት ዓርብ እንዲገባለ ስለሰኞ ዘና ብር ያለ ብር እናገኛ ነበር። 100,000 ብር ነው፣ ብዙ ብር አይደለም። እናንተ በሁለት ወር እየሰራችሁ ይሄን ያክል ከባድ አደረጋችሁታ። ተበልቻለሁ። በቃ ለማንኛውም አመሰግናለሁ እናቴ ሆ ለማንኛውም እኛም እናመሰግናለን። ፕራንክ አድርገው ነገር አይልሽ እውነት በጣም አመሰግን የኔ ወንድም ከበረድ ነገር አይደለም። እንኳን ውለታ እያለብን ውለታ የሌለበት ሰው ስንት ሰው ጊዜ የለ። ኧረ የምን ውለታ በደንብ እንድሰጥ 1 ሚሊዮን አትይኝም ነበር በደንብ እንድሰጥ ከጠየቅሽ አይቀር ማርያምን ተበልቻለሁ። ግን አይ ለምን እንዳሳነስኩት ታውቃለህ? ብሩ ይዞብሃል፣ እንቁላሉ ይዞብሃል። ስለዚህ ከየት ታመጣለህ ብዬ ነበረ። ገና ነው ብዬ ነበረ እንቁላሉ ከዛ ወዲያ አላየሽው ነው አንቺ አየሽው። ኖርማል እንትን ነው እንዴት ነው የሚሸጠው? በጣም እኮ የሚያስፈራ እያልኩት ነበር። ቪዲዮ አሻራርግልሻለሁ አፈለግሽ አብሬውና ላሳይሽ። ቤተሰብን ደግሞ ደውዬ በቃ አስጨንቀዋለሁኝ። ከየት ያመጣል ብዬ እውነት ለመናገር ማለት ነው እንደተሸጠ ወይም እንደሚያገኝ አላወኩም። በባለፈው ሲያመጣ እንደውም ብር ስለሌለኝ ነው እንጂ ጨምር ነበር ምናምን ስላለኝ ለምን አጋጣሚውን አልጠቀምበትም፣ ፕራንክ ላድርገው እንደው ከየትም ብለህ አምጣል በለው ብዬ እውነት ያገኛል ብዬ አላስብኩ ነበር። እንደዚህ በፍጥነት ማለት ነው 2 ቀን 3 ቀን እና እንደዚህ አድርገው እኔኑ ፕራንክ አደረገኝ ማለት ነው። ለማንኛውም እውነት በጣም የማመሰግን የኔ ወንድም ከበርልኝ እና ይህን ይመስል ነበረ ውዶቼ ፕራንኩ። ግን የኔ ፕራንክ ያደረኩት እሱ ነው ፕራንክ ያደረገኝ። እውነት በቃ አገኛለሁ፣ ቀለል አድርጎ አገኛለሁ ችግር የለም ሲለኝ ፕራንክ ነው የተደረኩትን የራሱ ማለት ነው። እና ይህን ይመስላል። ቪዲዮን ስትከታተሉ ሼር ላይክ እያረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።